እስቲ አንድ ነገር እናስብ። ደን መትከል ስንል ብዙ ጊዜ ወደ አእምሯችን የሚመተው አንድ ችግኝ መሬት ውስጥ ስንቀብር ነው። ግን አንድን ሙሉ ደን ከባዶ መፍጠር ቢሆንስ? እሱ ፈጽሞ ሌላ ታሪክ ነው። በዛሬው ትንታኔ የምናየው ዛፍ መትከል ከቀላል የጓሮ አትክልት ሥራ ወጥቶ እንዴት ወደ ውስብስብ ሳይንስና ጥንቃቄ የተሞላበት ዕቅድ እንደሚቀየር ነው። ይህ የእውነተኛ ባለሙያዎች ሥራ ነው። እሺ፣ እስቲ ጥያቄውን በቀጥታ እንጠይቅ። ግማሽ ሚሊዮን ዛፎችን 500,000 ዛፎችን ከባዶ ለማሳደግ በእርግጥ ምን ያስፈልጋል? ይሄ ጥያቄ ራሱ ነገሩ ምን ያህል ግዙፍና ውስብስብ እንደሆነ ፍንጭ ይሰጠን። አዎ፣ ቁጥሩ ይሄ ነው፣ 500,000። ይሄን ግዙፍ ቁጥር ስናይ ይሄ እንዴት ነው የሚቻለው ብሎ ማሰብ አይቀር እና መልሶ የሚጀምረው ከአንድ ቀላል እውነት ነው። እና እውነቱ ይህ ነው። እንዲህ አይነት ትልቅ ሥራ በፍጹም በዕድል ወይም በግምት የሚሰራ ነገር አይደለም። ይልቁንም ልክ እንደ ምህንድስና ጥበብ ነው። እያንዳንዱ እርምጃው በሳይንሳዊ ስሌት እና በከፍተኛ ጥንቃቄ የተሞላ። እስቲ እንዴት እንደሆነ በዝርዝር እንየው። እሺ፣ ታዲያ ባለሙያዎቹ ስራቸውን ከምን ነው የሚጀምሩት? የመጀመሪያውና ወሳኙ እርምጃ የትኛው ነው? ሁሉም ነገር የሚጀምረው ትክክለኛውን የችግኝ ማፍያ ቦታ ከመምረጥ ነው። ይሄ በቃ የመላው ፕሮጀክቱ መሰረት ነው። ባለሙያዎቹ ዝም ብሎ አንዱን ቦታ አይመርጡም። 4 ወሳኝ ነገሮችን በደንብ አድርገው ያጠናሉ። አንደኛ፣ ውሃ። ውሃ ከሌለ ምንም ነገር የለም እና ዝም ብሎ ውሃ ሳይሆን ዓመቱን ሙሉ ማይቋረጥ መሆን አለበት። ሁለተኛ፣ አፈሩ። አፈሩ ለም መሆኑ ጥሩ ነው፣ ግን ደግሞ ውሃ የሚያቆር ከሆነ የችግኞቹ ስር ይበሰብሳል። ሶስተኛ፣ የመሬቱ አቀማመጥ። ቦታው በጣም ተዳፋት ከሆነ ዝናብ ሲጥል ያ ውድ አፈርና ውሃ በሙሉ ታጥቦ ይሄዳል። እና አራተኛ፣ ጥበቃ። ከከባድ ነፋስ እና ከእንስሳት ጥቃት ካልተጠበቀ ወራት የለፉበት ሥራ በአንድ ሌሊት ነው በትንትኑ የሚወጣው። እሺ፣ ትክክለኛውን ቦታ አገኘን እንበል፣ ግን ታሪክ በዛ አያልቅም። ዝግጅቱ እስከ መሬቱ ቅርጽ ድረስ ይሄዳል። እና እዚህ ጋ ነው ነገሩ የበልጥ የሚገርመው። የአትክልት አልጋዎቹ የሚሰሩበት ዲዛይን ራሱ በአካባቢው አየር ንብረት ላይ ተመሰርቶ ነው የሚወሰነው። በጣም የሚገርም ጥንቃቄ። እስቲ እንዴት እንደሆነ እንመልከት። ለምሳሌ ዝናብ በብዛት በሚጥልበት አካባቢ ውሃ ቋጥሮ የችግኞቹን ስር እንዳያበሰብስ አልጋዎቹ ከመሬት ከፍ ተደረጉ ነው የሚሰሩት። በደረቅና ውሃ በሚጠፋበት አካባቢ ደግሞ በትክክል የዚህ ተቃራኒው ነው የሚሰራው። ያችን ውድ እርጥበት ለመያዝና ለማቆየት አልጋዎቹ ከመሬት ዝቅ ብለው የሰመጡ እንዲሆኑ ይደረጋል። ይህ ማለት በቃ ተፈጥሮን በብልሃት መጠቀም ነው። የእያንዳንዱ ዝርዝር ነገር ታስቦበት ነው የሚሰራው። እሺ፣ ፍጹም የሆነውን ቦታ አገኘን። አሁን ደግሞ ለእነዚህ ችግኞች ፍጹም የሆነውን ምግብ ማዘጋጀት አለብን። እና እዚህ ጋ ነው የደን ባለሙያዎቹ ልክ እንደ ምርጥ ሼፎች የሚሆኑት። ምክንያቱም ቀጣዩ ስራ ትክክለኛውን የአፈር አዘጋጀት መፍጠር ነው። እና ችግሩ የሚጀምረው እዚህ ጋ ነው። ዝም ብለን የምናገኘው ተፈጥሮአዊ አፈር ለሱ ችግኝ ብዙ ጊዜ አይስማማም። ለምሳሌ የሸክላ አፈር ብንወስድ ውሃ በደንብ አያሳልፍም። ሲደርቅ ደግሞ ድንጋይ ነው የሚሆነው። በሌላ በኩል ደግሞ አሸዋማ አፈር ውሃም ሆነ ንጥረ ነገር በፍጹም አይዙም፣ እንዳለ ያሳልፈዋል። ስለዚህ ሁለቱም አይሆኑ። ታዲያ መፍትሄው ምንድን ነው? ባለሙያዎቹ ከብዙ ዓመታት ልምድ በኋላ የደረሱበት አንድ ወርቃማ ቀመር አለ። የስኬታቸው ምስጢርም ይሄው ነው። 2:1:1። ይሄ ውድድር ምን ማለት ነው? እስቲ እንየው። 2 እጅ ለም አፈር። ይሄ አፈሩ ቅርጽ እንዲይዝ ያደርገዋል። 1 እጅ ፍግ ወይም ኮምፖስት። ይሄ ደግሞ ለችግኞቹ ምግብና ንጥረ ነገር ይሰጣል። እና 1 እጅ አሸዋ። ይሄ ደግሞ ውሃ በደንብ እንዲያልፍ እና ስሮቹ አየር እንዲያገኙ ይረዳል። በቃ እነዚህ ሶስቱ ሲደባለቁ ለችግኞቹ ፍጹም የሆነ ቤት ይፈጥራሉ ማለት ነው። እና ነገሩ በግምት እንደማይሰራ በድጋሜ ለማየት የሚያስፈልገውን የአፈር መጠን ለማስላት እንኳን ትክክለኛ የሂሳብ ቀመር ነው የሚጠቀሙት። ቀመሩ ምናልባት ትንሽ ከበድ ያለ ሊመስል ይችላል፣ ግን ዋናው ዓላማው በጣም ቀላል ነው። ምንም ነገር እንዳይባክን ደሞም እንዳያንሰን በትክክል መለካት ነው። እሺ፣
ለምሳሌ መጀመሪያ ላይ ላንሳናቸው 500,000 ችግኞች ምን ያህል አፈር ያስፈልጋል? ባለሙያዎች በቀላሉ የችግኝ ከረጢቱን መጠን ይወስዱና ቀመር ውስጥ ያስገቡታል። ውጤቱ በትክክል 376.8 ኪዩቢክ ሜትር የተደባለቀ አፈር ያስፈልጋል። ይሄ ምን ማለት እንደሆነ ታውቃላችሁ? በግምት 25 ትልልቅ ገልባጭ መኪና ሙሉ አፈር ማለት ነው። ምንም ነገር ለግምት አይቶ። እሺ፣ አፈሩ ተዘጋጅቷል። አሁን ደግሞ ወደሚቀጥለው በጣም ወሳኝ ስሌት እናልፋለን። ይሄ ምንድን ነው? በቂ እና ደግሞ የመብቀል አቅም ያለው ዘር በእጃችን መኖሩን ማረጋገጥ ነው። ያው ጥሩ ደን የሚገኘው ከጥሩ ዘር ነው እና ሂደቱ የሚጀምረው ምርጥ ዘር ሊሰጡ ከሚችሉ እናት ዛፎች ላይ ዘርን በጥንቃቄ ከመምረጥ ነው። ልክ እንደ አትሌቶች ጠንካራ፣ ጤነኛና ጥሩ ቅርጽ ያላቸው ወላጅ ዛፎች የተሻለ ዘር ይሰጣሉ ተብሎ ስለሚታመን ነው። እሺ፣ ግን ምን ያህል ዘር መሰብሰብ አለበት? እዚህም ላይ ግምት የለም። ባለ 4 ደረጃ ያለው ስሌት ነው የሚጠቀሙት። አንደኛ፣ ከቆሻሻ የጸዳውን ንጹህ ዘር መጠን ያሰላሉ። ሁለተኛ፣ ከእነዚህ ንጹህ ዘሮች ውስጥ ምን ያህሉ የመብቀል አቅም አላቸው የሚለውን ያሰላሉ፣ ምክንያቱም ሁሉም ዘር አይበቅልም። ሶስተኛ፣ ይህንን ቁጥር ወደ ክብደት ይቀይሩታል። እና በመጨረሻ አራተኛ፣ ለጥንቃቄ ብለው 10% ተጨማሪ ይዛሉ። ለምሳሌ 100,000 የወይራ ዛፍ ችግኝ ለማፍላት ስሌቱ ሲሰራ በትክክል 27.4 ኪሎ ግራም ዘር እንደሚያስፈልግ ያሳያል። ይህ በድጋም የሚያሳየን ምንም ነገር ለዕድል እንደማይተወው ነው። እሺ፣ አሁን ፍጹሙ የሆነው አፈር ተዘጋጅቷል። በትክክል የተሰለው የዘር መጠን በእጃችን ገብቷል። አሁን ምን ቀረ? ሁለቱን የምናገናኝበት የመጨረሻው ደረጃ ላይ ደርሰናል። የሚገርመው ዘሩን መዝራት ራሱ የራሱ ስልት አለው። አንዳንድ ዘሮች ልክ እንደ ለውዝ በጣም ጠንካራ ሽፋን አላቸው። ስለዚህ ለመብቀል ትንሽ መርዳት ያስፈልጋቸዋል። ለዚህም ሽፋናቸውን በስሱ መባጠጥ ወይም በሙቅ ውሃ ውስጥ መዘፍዘፍ አይነት ሕክምናዎች ይሰጧቸዋል። ከዛም ትላልቅና ጠንካራ ዘሮች በቀጥታ በከረጢታቸው ውስጥ ይዘራሉ። ትንንሾቹና ስስ ዘሮች ግን መጀመሪያ ልዩ ጥበቃ የሚደረግለት የዘር አልጋ ላይ እንዲቆዩ ይደረጋል። እናም ከዚህ ሁሉ ትንታኔ በኋላ ዋናውን ቁም ነገር ስናጠቃልለው በዚህ አንድ አባባል ማስቀመጥ እንችላለን። በጣም ብዙ ዛፎችን መትከል በተስፋ ብቻ የሚሰራ ነገር አይደለም። ይልቁንም የከፍተኛ ጥንቃቄ፣ ጥልቅ ዕቅድ እና የሂሳብ ሳይንስ ነው። የዘመናዊ ደን ልማት መር ይኸው ነው። በመጨረሻ እስቲ ይህን ጥያቄ ራሳችንን እንጠይቅ። ይህ ሁሉ ሳይንስ፣ ይህ ሁሉ ስሌት ለአንድ የችግኝ ጣቢያ ብቻ የሚያስፈልግ ከሆነ አስቡት እስቲ መላውን ዓለማችንን በደን መልሰን ለመሸፈን ምን ያህል እውቀት፣ ምን ያህል ዕቅድ እና ምን ያህል ትጋት ያስፈልገን ይሆን? መልሱ ምናልባት ተስፋ ብቻውን በቂ አይደለም፣ ሳይንስም ይግድ ያስፈልገናል ማለት ነው።